በህወሓት መቃብር ነው የሚረጋገጠው። ኢትዮጵያን ከበናታል ደብረጽዮን ህወሓት የመጨረሻ ዝግጅቱን አጠናቆ ጥቃት ከፈተ። ጦሩ ሰበር መረጃ ተሰምቷል። ኢራን በርካታ የአሜሪካ ወታደሮች ላይ ከባድ የተባለ ጉዳትን አድርሳለች። ሄሎ ሰራተኞችም የሴፍቲኔት ምናምን ሰራተኞች የሚባሉ በሙሉ ዘግታችሁ ወደ ሰልፍ ትሄዳላችሁ። ከትግራይ ጋር የትግራይ ሰልፍ ይደረጋል አዲስ አበባ። ሁላችሁም ሄዳችሁ ታደምቁታላችሁ። ከኋላ ሰላም ከመለኻትኩም ናይ ወድ ሁሉ ዩቲዩብ ቻናል ተኸታተልቲ ከም ትልሙድ ሕጂ አምሃራይን አዘናጋዒ ቪድዮ ሒዘልኩም መፅለኹ ናፍቲ ፈላማይ ቅድሚ ምኻና ግን ሰብስክራይብ ምግባር ቤተሰብናና ንክልተ ሰሙን ዝኣክል ጠፊእና ነርና ሶሪ ናበልና ኢና ዝኾነ ኬዝ ካብ ሚድያ ርሒቕና ቀኒና ነርና ሶሪ ናበልና ሕጂ ግን ናይዚ ዩቲዩብ ዚ ሓድሽቲ ዝኾንኩም ሰብስክራይብ ምግባር ቤተሰብናና ናፍቲ ናይ አዲስ አበባ ዝነበረ ናይ ልምዓንቲ ውዕለና እንታይ ይመስል እስኪ ንዑ ሓቢርና ክንሰሚዕና ንኸይድ። የትግራይ ዲሞክራሲ በህወሓት መቃብር ነው የሚረጋገጠው። በህወሓት መቃብር ነው የሚረጋገጠው። ገንዘብ ዳውን ህወሓት ዳውን ህወሓት። አመሰግናለሁ። ተፈናቃይ ወገኖቻችን በአስቸኳይ ወደ ቀያቸው ይመለሱ። ጦርነት ይብቃ። ካብዚ ሰብ ስታዲየም ትመሃሩ መሲልኩም ዳውን ገለ በቃ ህወሓት ከምዚ ግዜ ተቀያሪ አነ ኩሉ ግዜ ዝኣምነና ግዜ ተቀያሪ እዩ። እዚኣ እሞንላ ፈቲኹም ፀዲኹም ተዘይተዋሓይትልኩም በማይ ጌርኩም አውርድዋ። ግዜ ተቀያሪ ለምሳሌ ካብ ትመሃሩ መሲልኩም ኣብዚ ናይ ዓፋር ሓራ መሬት ኮይኑ እዚ ራስታ ወዲ እንታይ ነይሩ ጽዋሕን ጎና ምናአት እዩ እዚ ማንም ሰብ ዝፈልጠይ ናዝ ሰብዚ ሲጀመር ሸለ ስለ ዘሎ ኸምበር ድህነት ጌርካ እኮ ንዓኸ ክጥፋ ወላ ከጥፎ ካርፈል እንተደድያ ማለት ግን ክትነብር ስለ ዘሎ ኸምበር ብድህነት ጌርካ ሓደ ሰብ ኣይጽላኸ ዓይኒ ካኩሉ ፖለቲካ ጉድፉ በቃ ነይዘኮ ሕልፍ ዘለሃ ፖለቲካ ብጣዕሚ መስመር ሰዓት ፖለቲካ ዋ لما أنا أبصر زسمون زما قرشات عموم مسنسي كذا بق جو الموت جنزة سرت عمس جو حد شوي صح نقولكم يسو أنا نحب واحد تجي في ماذا هون جزين الصغير زي حلف صراحة أيتسرع زي حلف قرأت الصراحة تمالي شوف كذا نرى زي قاسي من قص هم يركب حزي هم زي حتى غرفنا بحما نغير بحتا زارنا غرفنا عندنا نفالتينا እሺ ኩራት ተኸታተልቲ ሕጂው ናብቲ ዝቕፅል ቪድዮ ንኸይድ ህወሓት ሕጂውን ጦርነት ጀሚሩ ይባሃል ኣሎ እቲ ጦርነት ጀሚሩ ዘንየኸ በበይ ግንባር ከመይ እስኪ ንዑን ሓቢረን ንስማዕ። ኢትዮጵያን ከበናታል ደብረጽዮን ህወሓት የመጨረሻ ዝግጅቱን አጠናቆ ጥቃት ከፈተ። ጦሩ ወደ ራያ አላማጣ መንቀሳቀስ ጀመረ። መረጃው ፊልድ ማርሻሉ ጋር ደረሰ። አየር ኃይል እርምጃ ወሰደ። አሜሪካ ምንም አታመጣም። ህወሓት ራሱ ላይ አደገኛ ካርድ መዘዘ። ኢሳያስና ህወሓት ለአሜሪካ የሰጡት አስገራሚ ምላሽ። በስዊዘርላንድ ሊካሄድ የነበረው የአሜሪካና የኢራን ውይይት ተራዘመ። በትግራይ ክልል ዳግም ጦርነት መፈንዳቱ አይቀርም የሚሉ መረጃዎች ከየትኛውም ጊዜ በላይ በርክተው እየተሰሙ በሚገኝበት በአሁኑ ወቅት ህወሓት የሙከራ ጥቃቶችን መክፈቱ ተሰምቷል። ኢትዮጵያን ከበናታል ሲሉም የህወሓት አለቃ የትኛ ጦራቸውን ወደ ግንባሮች ማሰማራታቸውንም አክለዋል። የህወሓት የሙከራ ጥቃት መክፈት መረጃው ፊልድ ማርሻል ቢሮ መድረሱ የተነገረ ሲሆን አየር ኃይልም ባልተጠበቀ ግንባር ድንገተኛ ጥቃት መሰንዘሩ ተሰምቷል። እነዚህንና አሜሪካ ጦርነት ብትከፍቱ ውርድ ከራሲ ስትል ለህወሓት የላከችው ደብዳቤ ያልተዋጠለት ቡድኑ በምክትል ፕሬዝዳንቱ በኩል ምንም አታመጪም የሚል መልእክት መላኩንና የህወሓት ጋላቢው ኢሳያስም ለህወሓት ወግነው ለአሜሪካ ምላሽ መስጠታቸውንና ሌሎችንም አክለን ይዘን ቀርበናል። ይፋዊ መግለጫዎች ልንወረር ነው የሚለው የደብረጽዮን ቡድን አሁን ደግሞ አዲስ የፕሮፓጋንዳ ስልት መጀመሩ ተሰምቷል። አንድ የህወሓት ቁልፍ ሰው ኢትዮጵያን በሁሉም አቅጣጫ ከበናታል ሲሉ ገልጸዋል። በአፋር፣ በአማራ ክልል፣ በሱዳን፣ በሶማሌ በኩል ከበባ መፈጸሙን ጠቅሶ ሀብትና ገንዘባችሁን ገቢ አድርጉ እያለም ይገኛል።
ከአማራ ክልል እስከ ቤንሻንጉል ጉሙዝ ክልል በዚያውም ባሱስ አድርገን ከኦነግ ጋር እንገናኛለን፣ በሶማሊያ በኩል ደግሞ ከአልሸባብ ጋር ግንኙነት አድርገን የታጠቁ ኃይሎችን ልከናል የሚለው ይህ ቡድን በቅርቡ ሁሉንም እንደሚቆጣጠር አመልክቷል። ስለዚህ የፌዴራል መንግስት ኦባሳንጆንና ሌሎች ዲፕሎማቶችን እየላከ እየለመነ ነው ያለው ህወሓት ኦባሳንጆ ወደ መቀለ መጥቶ ዶክተር ደብረጽዮንን ፕሬዝዳንት ብሎ ነው እየጠራው ሲል ማከልቷል። ከዚህ በኋላ ሁለት ሁኔታዎች ናቸው የሚሆኑት ያሉት የህወሓት ሰው እነሱም በፌዴራል መንግስት ውስጥ ወሳኝ የሆኑትን የስልጣን ቁልፍ ቦታዎች እንቆጣጠራቸዋለን ወይንም ደግሞ ትግራይን አገር እናደርጋታለን የሚሉ መሆናቸውን ገልጸዋል። ስለዚህ ነጋዴዎች ያላችሁን ሀብት ለመህተ ወይም ለህልውና ትግሉ አበርክቱም ብለዋል። ካልሆነ ግን ሁሉም ነገራችሁ በእጃችን ያለው የፈለግነውን እናደርጋችኋለን፣ ትግራይ ውስጥ እየኖራችሁ ሀብታችሁን ትግራይ ውስጥ አስቀምጣችሁ የተባላችሁትን የማታደርጉ ከሆነ ከእጃችን አታመልጡም በማለትም ዛቻ የታከለበት መልእክት አስተላልፈዋል። ህወሓት ሰኔ 15 ሙሉ በሙሉ ወደ ጦርነት ለመግባት ዝግጅት መጨረሱ እየተገለጸ ሲሆን ታሪካዊ በሆነው ቀንም ጥቃት ለመክፈት ሰራዊቱን ወደ ራያ አላማጣ እያስጠጋ እንደሆነ ታውቋል። የህወሓት ታጣቂዎች በአላማጣ በኩል ወደ ወሎ መስመር በእግር ጉዞ እንዲያደርጉ ትዕዛዝ መተላለፉ ተሰምቷል። ታጣቂዎቹ ጉዞአቸውን ያደረጉት ወደ ወልቃይት መስመር ሳይሆን ወደ ወሎ አካባቢ ሲሆን ይህም ግጭቱን በወሎ መስመር ላይ ለማተኮር እየተደረገ እቅድ እንደሆነም ተጠቁሟል። በተሽከርካሪ መጓዝ የሚያስከትለውን ከፍተኛ አደጋ ለመቀነስና ለጥንቃቄ ሲባል ታጣቂዎቹ በእግር እንዲንቀሳቀሱ ተደርጓል። በተለይ አርሚ 15 የተባለው የጦር ክፍል በእግር ጉዞ እንዲያከናውንና በመቀጠልም ወደ ኤርትራ አቅጣጫ እንዲያቀና መምሪያ እንደተሰጠው ተገልጿል። መረጃው ፊልድ ማርሻሉ ቢሮ መድረሱ የተሰማ እሺ ተከታተልተይ ከምቲ ክትሰምዑ ወጸናሕኹም እቲ ጉዳይ ኩናት ጀሚሩ ዲ ኣይጀመረን ብዘይካ ሓደ ኣምላኽ ፈጣሪ ዝፈልጦ ነገር የለን ገሊኦም ንዩቲዩብ ንምዕባይ ካፍቲ ዘረባታት ናጋጨው ህዝብን ዘጋጨው ዘለዎም ደው ኣበሉ ሕጂ እውን ሰላም ዝኾነ ነገር የለን እስኹም ዩቲዩብ ንኽትዕብዩ ካፍቲ ዘረባይ ተጋጨው ሰባት ኣይሰብ ንሰማይ ጥይት ተኮስካ ነው ኩናት ተጀሚሩ ኢልካ ምዝራብ ጽባእ ኣይኮነን። እሺ خرات ተከታተልተና ሕጂ ናፍቲ ዝቕፅል ስታዲየም ሓደ ናይቲ ናይ አዲስ አበባ ዝነበረ ውዕሎ ሓደ መግለጽ ውን ሒዝና መጽሎ ቀጽሉን ንሰምዖ ጉዳለይ ንሂድ ከአዲስ አበባ ያገኘነው መረጃ ልንገራችሁ አሳጥረን የሰላም ሰራዊት የሚባል የሰላም ሰራዊት አዳነች አቤቤ በየክፍለ ከተማው የበተነቻቸው ጋቸና ሲርና ነው የሚባለው በአፋን ኦሮሞ ጋቸና ሲርና እነሱ በየክፍለ ከተማው ጋቸና ሲርና አሉ የሰላም አስከባሪ لعلكم لا يعني شعار نشي انت صحفت اذا شعارني تصحفت انا تبعد تشوف كذا من قصص ساجي واي جزيق هو مرينا على ابوي لا صحت تمشيني الو ታጽፈት ማደጋግም ከማንቡዋ መስኩ ደጋግም ከማንቡዋ ታጽፈት የሚባሉ 11 ክፍለ ከተሞች አሉ አዲስ አበባ 11 ክፍለ ከተሞች አሉ። ከዚህ በተጨማሪ የጽዳትና ሴፍቲኔት ሰራተኞች የሚባሉ አሉ። የጽዳትና የሴፍቲኔት ሰራተኞች በየወረዳው ናቸው። እነዚህ በሙሉ የጽዳትና ሴፍቲኔት ሰራተኞች ነገ ቅዳሜ ነው። ቅዳሜ ቀኑን ሙሉ ዝግ ነው የሚሆነው። እነዚህ የጽዳት ሰራተኞችም የሴፍቲኔት እና ሰራተኞች የሚባሉ በሙሉ ዘግታችሁ ወደ ሰልፍ ትሄዳላችሁ። ከትግራይ ጋር የትግራይ ሰልፍ ይደረጋል አዲስ አበባ። ሁላችሁም ሄዳችሁ ታደምቁታላችሁ፣ ከኋላ ተሰልፋላችሁ ተብሏል። የጽዳትና የሴፍቲኔት ሰራተኞች የሚባሉ ከየወረዳው 120 ናቸው። ኦን አቨሬጅ 120 የጽዳትና የሴፍቲኔት ሰራተኞች ናቸው ያሉት። አዲስ አበባ አጠቃላይ እንዳልኳችሁ 11 ክፍለ ከተሞች አሉ። በወረዳ ቁጥር ደግሞ 117 ወረዳዎች አሉ። አዲስ አበባ ውስጥ 117 ወረዳዎች አሉ። ስለዚህ 120 ከእያንዳንዱ ወረዳ የሚመጣ ከሆነ ከ117 ወረዳ የሚጠበቀው 14040 የጋቸና ሲርና ወይም የሰላም ሰራዊት የሚባለው የአዳነች አቤቤ ወደ ተጋሩ ያዘጋጁታል ወደ የሚባለው ሰልፍ ይመጣሉ። ይሄ ብቻው ማለት ነው። በተለያየ አወቃቀር በክፍለ ከተማ የብልጽግና ቢሮ ምናምን የሚያዘጋጀውም አለ። የሴቶች ማህበራት፣ የወጣቶች ማህበራት ምናምን የሚያዘጋጀውም አለ። እነዚህ ከኋላ ሆነው ሆ ብለው ይመጣሉ። በየወረዳው የሚሰሩ እነዚህ የጽዳትና ሴፍቲኔት ሰራተኞች በሙሉ ስራ ዘግተው ወደ ሰላም ሰልፍ እንዲቀላቀሉ ተብሏል። ይሄን የሚያስተባብረው ደግሞ የሴክተር አስተባባሪዎች፣ ሴክተር የሚያዙ የወረዳ አስተዳዳሪዎች ይሄ መርተው ወደ ቦታው እንዲሄዱ ታዟል። የወረዳ ኃላፊዎች የማስተባበር ኃላፊነት አለባቸው። እዚህ ጋር የማይገኝ የወረዳ ኃላፊ ስራው ይለቃል የሚል ማስጠንቀቂያ ተሰጥቷል። ከብልጽግና ከአዳነች መስሪያ ቤት ማለት ነው።
الشكورة تختلتنا خمتي سمع وصنحه حجوناي ጌታቸው ረዳ እነሱን ሓቢርና ሰሚዕና ሓቢሩ ኣብቲ መድረኽ ኣብዝና ኣዲስ ኣበባ ዝነበረው ዕሉና ጌታቸው ረዳ ተዛሪውሎ እነሱን ሰሚዕና ለማዓንቲ መስራውንኩም ተዛናግዑ ብዙሩ ሰሓቁ ናይዚኦም ዛስሓቁ መርዛምር ነገር ስለዘለ ሰሓቅ መዛናጋዕ ብናይዚኦም ቲክቶክ አይትራይ ናይዚኦም ተዛናግዑ ናይ እናተቀተሉ ዘለዉ ምኽንያት ያብቃዕለውና ድምፅና ተሰማን ከለለና ስደትን ሞትን መናሕሰይ أزيو زسكف من قدر أطلعه. إرترا لعل 35 عامات وصلوا من سألوا زجبر كايدا. أجيت أشوف ده. وجله أوش دخلت عامات بزحشة من قدر كايدا كم زخيل مرعيز جمرنا له من عزينا باشحات يا أخوان بعسرتها هاشحات حزون ناتفنا قله على موت سدة زخون اللي خنتات نرقلنا. أزون دمسنا سمعنا دو كبل كنقالس قالسنا خنحيل مش كلهم نزق قالس زدق فوقنات زلنا متحوار خنت تناخر كنخيل لنا حدا عبيكم نجر نايز سلف علامة ناي بريتور عسمانات استمع لمن قدك في السن مقواري أنا ناي جزاهم محدار أما حداري نيرات راح يكون سبريتوريا واستفر ملو مس جنرال صار قانون سلزنا ورنا أفتح أسماء ملكت نوح جزء مش فيدرال من قصنا نتلازم ولا مسينا هنا جنبوت خلتشين عسرت حمشتن كملوسو زجبر بلان وسينا كلنا تقبلنا يوم بيت صحبة حوحات حاولت زعرده ناي سرح بتسامي كفال سلازي تقبلوا نات نتفنا قلت لها سلازي تكم نات مبزحتي وناي من قصة أكل سلازي تقبلوا تنا حوحات مرحنا تيزبل كابسل تان وصا كنبر سلازي خيل قال يوم سرق استوافر دما ناي تفنا قلت قد يتتملسو بحق من قصة ومن قد مسرت ناي تقراي بوتاتات تتملسهم ناي سرق أجندة أو زعصيلو ناي جبن انتربرايز ودوز ولو خناتات مهلاو سلاز أمان اطرح زعن كفلو جنبوت خلتشين عسرت حمشتن بتمساسالي خلتشين عسرت شدشتن بتمساسالي خلتشين عسرت شو عتن نقبره حسبنا له مولو بمولو سلطان خنقو أثرنا بزول نايد حرت من كسقاس تنور يزلنا شكرنا تقعد زغنون خلة تالي بريتوريا يفز مالت أبز غرواه تفلتوا تسمعوا تخونيهم بريزيدنت باسانجو ما قالوا هيدوم نيرم صغيروا حساب قدم حزبهم فيدرال منقستي نموز عمتات الفيدرال منقستي ناقصوا نمرحتهم زبالن زي بهالن ناول كوصن حقل جزيس لازغون حزب فيدرال منقست بوقاس ياخلنا وزبلوا ساعتي بصح فيدرال منقست قديت اخوات اخللو من زطراطر ነገር ይወልን ኦባሳንጆ ዝኸርሉ ምክንያት فيدرال منقستي بريتوريا ام ፍጻም ክንጻባጸበለና ዝብል ፖዚሽን ስለዝሓዘ ከምዘለለ እጅግና ማይ እንኳ አስኻስ ወዲ አይቀጸልካ ሳይት እንኳ አበራሩኻ እንኳ አበራሩኻ እንዴ إذا ببصروا نايم حق بايو قلع اسكو حاول ملمن تقمل ود طعم له استحي قال فجأة للي خاز دور خايف قردي الشهرة تحجون بزحنا قراتني اسكي خالد سبراتني حير ሌሊቱን ከባድ የተባለ ሰበር መረጃ ተሰምቷል። ኢራን በርካታ የአሜሪካ ወታደሮች ላይ ከባድ የተባለ ጉዳትን አድርሳለች። ኢራን በጆርዳን የሚገኘው የአሜሪካ የጦር ሰፈር ላይ በፈጸመችው ከባድ የተባለ የሚሳኤል ጥቃት በርካታ የአሜሪካ ወታደሮች መጎዳታቸውን የአሜሪካ ባለስልጣናት ማረጋገጣቸውን ሲቢኤስ ዘግቧል። ታዲያ በአሁኑ ሰዓት አሜሪካና ኢራን ከባድ የተባለ የተኩስ ልውውጥ ውስጥ እንደሚገኙ ተነግሯል። አሜሪካን በበኩሏ የኢራን መሰረተ ልማትና ድልድዮችን እያጠቃች ትገኛለች። የኢራን ዋና ኤሌክትሪክ መስመር ጉዳት ያስተናገደ ሲሆን የቴሄራን ነዋሪዎች ኤሌክትሪክ ቆጥበው እንዲጠቀሙ ኢራን መልእክቷን አስተላልፋለች። በሌላ በኩል ኢራን ጠላቶቿን ሊያስደነግጥ የሚችል አዲስ የተባለ የጦር መሳሪያ ይፋ እንደምታደርግ አስታውቃለች። የኢራን ባህር ኃይል ዋና አዛዥ እንዳስታወቁት የአዲስ የተባለ መሳሪያ ጠላቶች በሚመለከቱበት ጊዜም ከፍተኛ ፍርሃትን የሚጭርባቸው ከመሆኑም በላይ መጪው ጊዜ እጅግ ከባድና አስፈሪ እንደሚሆንም ገልጸዋል። ተጨማሪ አዳዲስ መረጃዎችን ለመከታተል የፕላስ ምልክቷን እየነካችሁ ፎሎ አድርጉ። እሺ ክብራት ተከታተልተይ ናይ ደማ አንተ ትሕስተይ እዚ መስነር አንቀጻ ላይ ግን ካውዚ ዝመረርን አማራይን ዝኾነ
ኣዘናጋዕን ዝኾነ ቪድዮ ሒዘልኩም ክሳብ ዝመጽእ ሰናይ ቅነ